ሰላም ነሽ ወይ? ይቅርታ ሞባይሉ ወደቀሽ ለዛ ነው። ቀደም ደውዬልሽ ነበር ኡስታዝ መሐመድ ነኝ። ሰላም ነሽ? አለው። ኦኬ እንዴት ነው ዝግጁ ነሽ? አንዳንድ ጥያቄዎች አሉሽ ነው ወይስ በቀጥታ እስልምናውን ለመቀበል ዝግጁ ነሽ? ዝግጁ ነኝ። ኦኬ በጣም ደስ ይላል። እስኪ እንደው ልትሰልሚ የቻልሽበትን አንድ ምክንያት ብትነግሪኝ ደስ ይለኛል። ለመስለም የምትፈልጊበት ምክንያቱ ምንድነው? ድሮ ኦርቶዶክስ ነበርኩ በልጅነቴና እሺ እና አገለግል ነበር እዛ እና አያቴ ደግሞ ሙስሊም ናት። ማሻአላህ እሺ እና በጣም ብዙ ጥያቄዎች ነበሩኝና 3 አመት ምናምን ባካረኩኝ። ኦኬ እና ሙስሊም ጓደኞች ስለነበሩኝ አንዳንድ ነገር ይነግሩኝ ነበርና ፍርሃቱ አለ ወደ እስልምናው መጣ ሄዳለሁ ብዬ ፈራሁኝ። ከዛም በኋላ ወደ 12ኛ ክፍል ስማር ወደ ፕሮቴስታንቱ ሄድኩኝ ማለት ነው። ኦኬ እና ትንሽ ከዛኛው የተወሰነ ጥያቄ ተመለሰልኝ። እዛ ጋር የነበረው የተወሰነና እዚህ ፕሮቴስታንት ውስጥ ሆኜ ደግሞ በጣም ሌላ ጥያቄ ፈጠረብኝ። ኢንቨስቲጌት ማድረግ ደስ ይለኛልና ኦኬ 2 አመት ያህል ቸርች ቀረሁ። ከዛም ብዬ እንደዚህ ግን ፍላጎቱ ነበረኝ ወደ እስልምናው የመሄዱ ግን ቤተሰብ ጋር ስላለው ይሄ ኦፊሻል ለማድረግ ትንሽ ገና ጊዜው ገና ነው ብያሰብኩና በአጋጣሚ ታማክረው እንዴት ይቻላል እኮ እንደዚህ ፍላጎቱ ካለሽ አለኝ። ማሻአላህ ስለ እስልምና ግን እንደዚህ አንዳንድ ያነበብሻቸው ነገሮች ሳሉ ዲስከስስ አድርገሻል ከሙስሊሞች ጋር? አላረኩም። በቃ እንደዚህ ሰዎች እንደዚህ ከሚነግሩኝ እንጂ ኦኬ ግን ስለ እስልምና አንዳንድ ነገሮችን ነግረውሻል በደንብ? ነግረውኛል። በጣም ጥሩ። እዛው ደግሞ አንቺም ስለ እስልምናው ትንሽ ካለሽ እይታም አንፃር ትክክል መሆኑን አግኝተሽዋል ማለት ነው። በትክክል። በጣም ደስ ይላል። ጥሩ ነው። ኦርቶዶክስ ላይ ብዙ ቆየሽ? ልጅ ነበርኩኝ ማለት ከእድገት በኋላ ነው ወደ ፕሮቴስታንት የገባሽው ማለት ነው? አዎ። የትኛው ላይ ነው የነበርሽው ፕሮቴስታንት? መካነ ኢየሱስ፣ ሙሉ ወንጌል ወይስ ቃለ ሕይወት? ሙሉ ወንጌል። በሆነ ጊዜ በኋላ መጀመሪያ ዮናታን ጋር ነበርኩኝና ዮናታን ጋር ነው ግን ብዙ ጥያቄዎች ፈጠሩብኝ። ኦኬ ከጥያቄዎች ውስጥ እስኪ አንዱን አንሽልኝ። አንዱን አስተምሮቱ ላይ ማለት ነው። ስለ ስላሴ እኔ ልልሽ ነበር እንዴት ነው ትሪኒቲ ላይ ነው ወይ ልልሽ ነበር። እሱ ነገር ሁሉም ሰው ላይ ጥያቄ ያነሳ ነገር ነው። ቀደም እንዳልሽው ነው አንዳንድ ሰዎች ብዙዎቹ በነገሩ ላይ አያምኑበትም። በትሪኒቲ ጉዳይ ደግሞ በቂና ትክክለኛ አቋም ያለው እስላም ብቻ ነው። ሌላው ትሪኒቲን ይቃወምልሽና ኢየሱስን በወልድነት አብን በአብነት በእግዚአብሔርነት ይወስዳል። መንፈስ ቅዱስን ደግሞ እንደሌላ አድርጎ ይቆጥራል። ሌላው ደግሞ ኢየሱስ ብቻ ነው ኦንሊ ጂሰስ ይልሽና ያንን ብቻ ይዞ ያጸድቃል። ሌላው ትሪኒቲ ሶስቱም አንድ ናቸው ይልሽና በተለያዩ አካሄዶችና በአንዳንድ ዶክትሪን ይለያያሉ። ለማንኛውም እስልምና በቂ የሆነ አቋም አለው። በዚህ ላይ ጥሩ ምርጫን የመረጥሽው በጣም ደስ ይላል። አሁን እኔ እንደምለው ተመሰክሪያለሽ ማለት ነው። እሺ አሽሃዱ በይ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አለሳን አነ ነው። እሺ አነ ሙሐመደን ረሱሉላህ ወአሽሃዱ አነ ዒሳ ኢብኑ መርየም አብዱላሂ ورسوله لا إله إلا الله ما شاء الله تبارك الله بأمارنا دمون دقموالن كأندو الله بكر بي بحق يملك ما نميلا نبي محمد يا الله ملك تنيانا أقل قايناتشو نبي عيسى የመርየም ልጅ የአላህ አገልጋይና መልእክተኛ ነው። እስላም ሐቅ ነው ብዬ መሰከርኩ በይ። ኢስላም ሐቅ ነው ብዬ መሰከርኩ በይ።
ኢስላም ሀቅ ነው ብዬ መሰከርኩ አልহামዱሊላህ الذي انقذك من النار ከነበርሽበት የተሳሳተ መንገድ ላወጣሽ ጌታ የላቀ ምስጋና ይገባው አልহামዱሊላህ አላህ የተመሰገነ ይሁን ይሄ ትልቅ እድል ነው ትልቅ ችሮታ ነው ትልቅ መታደል ነው በእውነት የተፈጠሩበትን መንገድ ማግኘት ከጠፉበት ስፍራ ወደ ፈጣሪ መንገድ መመለስ እውነተኛን አምላክ ለማምለክ መታደል የተላከን መልእክተኛ መሐመድን ለመከተል መታደል ትልቅ ደረጃ ነው ትልቅ ማግኘት ነው ትልቅ ደግሞ መዳን ነው በተወረደው በሆነው መለኮታዊ መርህ በቁርአን በመመሪያነቱ ለመመራት እሱን አምኖ መቀበል እንደዛው የመዳን ብቸኛው መንገድ ነው ማለት ነው አላህን በእጅጉ እናመሰግናለን አልহামዱሊላህ እንግዲህ ካሁን በኋላ እህታችን ነሽ የዓለም ሙስሊሞች እህት ነሽ ማለት ነው ሙስሊሞች እንደሚያደርጉት ተተገብሪያለሽ ምንድነው ያ በቀን ውስጥ በመሽተም ጭምር 5 ጊዜ ሰግደቶች አሉ እነዛን ሰግጃለሽ ለዛም ያበቃሽን ትምርቶች ደግሞ ከመጻፍቶች ከአንዳንድ የኦንላይን ትምርቶችን በመከታተል ትማሪያለሽ ማለት ነው የተከታተልኩ ነው በጣም ጥሩ ቴሌግራም ካለሽ ደግሞ አለ ሌሎች ግሩፖችም አሉ አጠቃላይ እስላማዊ ትምርቶችን ተከታታያለሽ ትማሪያለሽ ማለት ነው ምንም አይነት ነገር ጥርጣሬ ሊፈጥርብሽ አይገባም ፈጣሪ አንድ አምላክ ብቻና ብቻ ነው ሁሉም ይልና አማራጩን ሲያጣ ወደ ትሪኒቲ ይሄዳል ሌላውም ይልና አይ ስጋ ለብሶ ደግሞ መጥቶኮ ልጅ ሆኗል ይልሻል ልጅ ነው ወይስ አምላክ ነው ስትይ ደግሞ ግራ ይጋባል ማለት ነው ሰው ትሪኒቲ ብቻ እኮ አይደለም የኢየሱስና የእግዚአብሔር ጉዳይም ግራ አጋብቷቸዋል ብዙዎችን ማለት ነው እግዚአብሔር ራሱ የሰውን ስጋ ቀምቶ ለብሶ ነው በኢየሱስ ክርስቶስ ተገልጦ የመጣው ይሉሽና ኢየሱስ ማን ነው ስትይ የእግዚአብሔር ልጅ ነው ይሉሻል እግዚአብሔር ማን ነው ስትይ የኢየሱስ አባት ነው ይሉሻል አባት ማን ነው ልጅ ማን ነው አልተለየም አልታወቀም እዚህ እንደገና ደግሞ ፈጣሪነ አንዲት እናት አትወልደው ብዙ እናቶችም አይወልዱትም ከፍጥረትም አይወለድም አልተወለደምም ጭምር እሱን የሚመስል ማንንም የለም ስለዚህ ይህን እውነተኛ አምላክ ማምለክ የሚቻለው በእስላም ብቻና ብቻ ነው ትክክለኛ ምርጫ ነው እውነተኛው መንገድ ነው ያገኘሽው እንኳን ደስ አለሽ ነው ማለት ነው በዛው አጋጣሚ በዛው አሁን ያለነው የረመዳን ወር ላይ ነው 3ኛው ቀን ላይ ነው ዛሬ ያለነው ጾምን ሴት ልጅ ጾምን ሰላተንም ጭምር ፔሪድ በማትሆንበት ሰዓት ማድረግ ትችላለች ማለት ነው ፔሪድ በሆነች ጊዜ ግን ሰላትም አይሰገድም ጾምም አይጾምም ከዛ ነፃ በሆነች ጊዜ ደግሞ ይጾማል እሺ በጣም ጥሩና አሁን አንቺ መጾም የምትችይበት ሁኔታ ላይ ካለሽ ካሁኑ ጀምረሽ ንያ አድርገሽ መቀጠል ትችያለሽ ጾሙን ግማሽ ቀን ነው አይደል አሁን መጾም ትችያለሽ የምትጾምበት ሁኔታ ላይ ካለሽ ማለት ነው ሰላትም እንደዛው በአካባቢሽ ካሉ እህቶች ጋር ከእህታችን ጋር በተለይ ብዙ ነገር መማማር ትችያለሽ ኢንሻአላህ አላህ ይጠብቃችሁ ሁላችሁንም አላህ Subhanahu Ta'ala ቀጥተኛው መንገድ ላይ ካጸናቸው ባሮቹ አላህ ያድርግሽ እኛንም ያድርገን ለኛም ዱዓ አድርጉልን በርቺ አንዳንድ ጥያቄዎች የሚፈጠሩብሽ ነገር ሲኖሩ ኢቭን በእስላም ውስጥ በራሱ ማለት ነው ጥያቄዎች ሲፈጠሩብሽ ይሄው የኔ ቁጥር ነው በዚህ ከፈለግሽ በዋትስአፕ በቴሌግራም በቀጥታ ደውልም ልታገኝ ትችያለሽ ማለት ነው እሺ በዋትስአፕ ደውላለሁ ይቻላል በቃ ጥሩ ሴቭ አድርጌዋለሁ ቁጥርሽን እዛ ላይ እንገናኛለን ኢንሻአላህ እሺ አላህ ይጠብቅሽ በርቺ እሺ ሰላም አለይኩም አልহামዱሊላህ ረብል ዓለሚን ዛሬ ረመዳን 3446ኛው ዓመተ ሂጅራ ነው እህታችን እንደ ጌታ አላህ መልካም ፈቃድ እስላምን በፍላጎቷ በመርጫዋ በሰጠችን ሐሳብ መሰረት መርጣዋለች አላህም Subhanahu Ta'ala ከመረጣቸው ባሮቹ ያደርጋት ጽናቱን አላህ ይስጣት ለሌሎች ተመሳሳይ ለሆኑ ወገኖቿ ለዘመዶቿም ይሁን ለጓደኞቿ ይህንን እውነተኛ ጎዳና አላህ እንዲለግሳቸው ምኞታችንም ዱዓችንም ጨምር ነው ሌሎችም ወንድሞችና እህቶች ይህንን ቪዲዮ የምትከታተሉ ለሌሎችም እንደዚሁ አድርሱላቸው እስላምን ከሞት በፊት ልንቀበለው የሚገባው ሃይማኖት መሆኑን እንዲያውቁት ማለት ነው እኛ በእስልምናው እየኖር ነው ለነሱ መምጣት ደግሞ ምክንያቶችና መንገድ ከፋቾች መሆን አለብን በእያላችሁበት ቦታ ሁሉ እስላምን አድርሱ ሙስሊም ወንድምና እህቶች በቲክቶክ በዩቲዩብ በፌስቡክ እና በቴሌግራም እንዲሁም በዋትስአፕም ጨምር ይህንን ቪዲዮ ሼር እንድታደርጉት ከወዲሁ መልእክቴን አስተላልፋለሁ ጀዛኩሙላሁ ኸይር ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ